አዲስ አበባ የሚባለው ማን ነው? ማን ናቸው? በአዲስ አበባ በፊንፊኔ ውስጥ የምትኖሩስ አዲስ አበባ ነህ ወይስ አይደለም? አንተስ፣ አንቺስ፣ እናንተስ አዲስ አበባ ናችሁ ወይ? አዲስ አበባዎች እነማን ናቸው? አዲስ አበባዎች የሚባሉት ወይ ከአባታቸው ደንበኛ ጥላቻ ያላቸው ወይ ከእናታቸው ደንበኛ ጥላቻ ያላቸው አባትና እናት መሃል ፍቅር እያዩ ያላደጉ አባት አስረግዞ ወይ እናት አርግዛ በመንገድ ላይ የተወለዱ ወይ በቡና ቤት በአንድ ቀን ስተት የተወለዱ ወይ በዩኒቨርሲቲ በአንድ ቀን ስተት ያረገዙ የተወለዱ ወይ ደግሞ በስራ ቦታ የተረገዙ የተወለዱ እናትና አባት ተጋብተው በፍቅር ያልኖሩ አባታቸውን ስም እንጂ የአባትነታቸውን ጣዕም የማያውቁ የትዳርና የቤተሰብን ልዕልና የሌላቸው የቡና ቤት ርዝራዥ ልጆች ናቸው፣ ወይ የፍቅር ርዝራዥ ልጆች ናቸው፣ ወይ ደግሞ የገርል ፍሬንድና የቦይ ፍሬንድ ርዝራዥ ልጆች ናቸው። በእናትና አባት ፍቅር ማዕከል ያላደጉ እነዛ አዲስ አበባ ይባላሉ። መግደያ ዘራ መድኃኒት ስራ አጥተናል፣ ስራ ፈትናል። በዚህ እንኳን ካለፈን እንሞክር። ዘራ መድኃኒት መግደያ ነው። እግዚአብሔር አገልጋዮችን ስመርጥ አይሳሳት። ለዚህ ፒት ማረገው እኔ ነበርኩ። ምክንያቱም 4 ዲግሪ አለኝ። ካናዳ ላይ ነው የተማርኩት አለኝ። አሜሪካ ውስጥ ነው የተማርኩት። ጁስና ሃይላንድ ውሃ ነው ያደኩት። ልክ ነው። ግን ምን እናርግ? በዚህ አይነት ቤት ቆሜ በእኔ አማርኛ ቢሆን የሚል ብዙ አለ። ምን እናርግ? ምንም ማድረግ አይቻልም። ያንተ አማርኛ ለሱ አልተመቸውም። ከተማ መወለድ ጥሩ ነው። በማንጎ ጁስ ማደግ ጥሩ ነው። ነገር ግን ለዚህ አይነት ስራ አይጠቅም። የተወለወለ ፊት እንዲኖር ያደርጋል፣ አሪፍ ከለር እንዲኖር ምናምን። ከዛ ያለፈ ትርጉም የለውም ለወንጌል ስራ። ወንጌል ራሱ እግዚአብሔር ገጠር እየገባ ይጠራል። ለምን አሬዳ አንዳንዴ ራስ እጠይቃለሁ። ላይ በጉደቤ ላይ ምንድነው ነገሩ? አሁን እኔ የተወለድኩበት አካባቢ ከዚህ 400 ምናምን ኪሎ ሜትር አይሮፕላኑ ሲነሳ ሲወርድ እያየ ያደገ እዚህ ቦሌ አለ። እሱን ትቶ አህያ እያየ ያደገውን ሰው እንዴት ይመርጣል እግዚአብሔር? እግዚአብሔር አገልጋዮችን ሲመርጥ አይሳሳትም። ከከተማ እግዚአብሔር አይመርጥም እያልኩ አይደለም። አሉ ከከተማ የተጠሩ ግን አይበዙም። ብዙ ሰው የወጣው ከገጠር ነው። ያው እንደነገርኳችሁ እኔ የተወለድኩት ገጠር ነው። የመጀመሪያው ቋንቋዬ አይማሌ ለዋቅደቲ ፕላቴ ነው። አንዳንድ ነገሮችን ወደ ኋላ ሄጄ ሳስበው ይገርመኛል። እንደምታውቁት የገጠር ሕዝብ የሚጠጣው ወራጅ ውሃ ሲዘንብ ቀይ ይሆናል። ኖርማል ጊዜ ላይ ትንሽ ቅላቱን ይቀንሳል። ከዛ አንዳንድ ጊዜ የእንትና ቤት አህያ ሞተ ይባላል። የሞተውን አህያ የሆነ ቤተሰብ ወስዶ ወራጅ ውሃ ውስጥ ይጥላል። የእንትና ቤት አህያ ማታ ውሃ ውስጥ ስለተጣለ ከፍ ብላችሁ ቅዱ ይባላል። እስከየት ነው ከፍ የምሉት? ከላይ እንኳ ሌላ አህያ ተጥሏል። ታሪክ ያኮራል እንጂ አያሳፍም። እኔ በታሪክ እኮራል። በእግር 3 ሰዓት ተራምጄ በመማሬ በጣም እኮራል። እና ከፍ ብሎ ይቀዳሉ። አንድ 5 ሜትር ወይ ደግሞ 10 ሜትር ነው ከፍ። አህያውን እያዩ እኮ ነው የሚቀዱት ከፍ ብሎ። ግን አንድ ቀን ሆድ አይታመሙ። እንደ ገጠር ህዝብ የተባረከ ህዝብ ፋይናንሻሊ፣ ስፒሪቹዋሊ፣ አካዳሚካሊ ተጽዕኖ የፈጠሩ ሰዎችን ቀረብ ብላችሁ ቼክ አድርጉ። ታሪካቸው